ዓለም በሙሉ ትኩረቱን ወደ ካሪቢያን ባህር ባደረገበት ወቅት አሜሪካ ታላቅ የማታለል ጥበቧን ተጠቀመች። ሲአይኤ አንድን ሕንፃ እንደ ማጥመጃ በመጠቀም መድረኩን አመቻቸ። ሰማዩን ደግሞ በ150 የጦር አውሮፕላኖች ሞላው። እነዚህ አውሮፕላኖች የሚፈጥሩት ከፍተኛ ድምፅ የዴልታ ፎርስ ሄሊኮፕተሮች በዝምታ እንዲገቡ እንደ ድምፅ ጋሻ ሆኖ አገለገለ። ኤፍ-35 ጀቶች ሌሊቱን ወደ ቀን በመለወጥ አካባቢውን አበሩት። አቧራው ረጭ ሲል ሄሊኮፕተሮቹ አርፈው ማዱሮን ይዘው ተሰወሩ። በካራካስ ከተማ ከሌሊቱ 8 ሰዓት ላይ መብራት ሙሉ ለሙሉ ጠፍቷል። እስከ ንጋቱ 11 ሰዓት ድረስ የቬንዙዌላ ፕሬዝዳንት ከነበሩበት ጠፉ። ዓለም በሙሉ በካሪቢያን ባህር ላይ በነበሩት የአሜሪካ የጦር መርከቦች ላይ ትኩረት አድርጎ ሳለ በመሬት ላይ ግን የጥላ ጦርነት እየተካሄደ ነበር። ይህ ወረራ ሳይሆን ቀዶ ጥገና የሚመስል ጥንቁቅ ኦፕሬሽን ነበር። አሜሪካ ለወራት ያህል በቬንዙዌላ ዙሪያ የባህር ላይ ከበባ አጥብቃ ቆይታለች። ምክንያቱ ደግሞ የቬንዙዌላ መንግስት ናርኮ ቴሮሪስት ወይም በዝውውር የሚረዳ አሸባሪ ተብሎ መፈረጁ ነበር። የባህር ኃይሉ የባህር ዳርቻውን ሲያስጨንቅ፣ የስለላ ተቋማት ግን የአንድን ሰው እንቅስቃሴ በንቃት እየተከታተሉ ነበር። ልክ ከሌሊቱ 8 ሰዓት ላይ ጥቃቱ ተጀመረ። ኤፍ-35 ጀቶች የጠላትን የአየር መከላከያ መስመር ሰብረው በመግባት እንደ ራሽያው ኤስ-300 ያሉ ሚሳኤሎችን ሽባ አደረጉ። ሰማዩ ነፃ ሲሆን የዴልታ ፎርስ ሄሊኮፕተሮች ወደ ኢላማው ቀረቡ። በዚህ ቅጽበት ጀቶቹ የጦር ሰፈርና የትዕዛዝ ማዕከላትን በመደብደብ ከፍተኛ ትርምስ ፈጠሩ። የትርምስ ግን የዘመቻው ሽፋን እንጂ ግቡ አልነበረም። በጨለማው ሽፋን ውስጥ የአሜሪካ ምርጥ የልዩ ኃይል ቡድን የሆነው ዴልታ ፎርስ ስራውን ጀመረ። እነዚህ ለየት ያሉ ወታደሮች ከራዳር እይታ በታች በዝቅታ እያበረሩ ማዱሮ ወደሚገኝበት ወደ ፎርት ቱና ኮምፕሌክስ ዘለቁ። የፕሬዝዳንቱ ዘበኞች ለመከላከል ቢሞክሩም የዴልታ ፎርስ ፍጥነትና ብቃት ወደር አልነበረውም። ሲአይኤ በማዱሮ የቅርብ ሰዎች ውስጥ ሰላይ በመትከሉ መረጃው የተሟላ ነበር። በዋሽንግተን ውስጥ የማዱሮ የደህንነት ቤት ወይም ሴፍ ሃውስ ተመሳሳይ ቅጂ ተሰርቶ ወታደሮቹ አይናቸውን ታስረው ማሰስ እስከሚችሉ ድረስ ተለማምደውት ነበር። ወታደሮቹ የቤቱን በሮች ሰብረው ገቡ። የማዱሮ ጥበቃዎች ምን እየተፈጠረ እንደሆነ እንኳን ለማወቅ አልቻሉም። ኒኮላስ ማዱሮና ባለቤታቸው ሲሊያ ፍሎሬንስ እጅ ከፍንጅ ተያዙ። ምንም ድርድር አልነበረም። ወዲያውኑ ወደ ሄሊኮፕተር ተጭነው ከሀገር ወጡ። ይህ ዘመቻ የአሜሪካን ወታደራዊ ልዕልና ከማሳየቱም በላይ በደቡብ አሜሪካ ያለውን የፖለቲካ ካርታ በአንድ ጀንበር ቀይሮታል።